ቅድስት እናታችን ቤተክርስቲያናችን ካሏት ሀብቶች መካከል አንደኞቹ ማን ናቸው? ካህናት የቤተክርስቲያን ሀብት አይንተ እግዚአብሔር ናቸው። የእግዚአብሔር አይኖች ናቸው። እና እነሱን ግን አያሳጣን ስንል እውነት እየነጠቀን ያለው ማን እንደሆነ ሳስበው እንደ ወደ ሰማይ ቢሆን ጥሩ ነበረ። ግን እየተነጠቁ ነው ራሳቸው በራሳቸው ከእግዚአብሔር እጅ ራሳቸውን እየቀሙ ነው። ተወኝ ብለው እየመነጨቁ ነው ብዬ አስባለሁ። እና በብዙ አይነት መንገድ ካህናት ከትናንት ወዲያ የወንጌል አገልግሎታችን ላይ ትንቢተ ሆሴዕ ምዕራፍ 4 ላይ እናንተ ካህናት አልሆንህም ብላችሁኛልና እኔም አምላክ አልሆናችሁም፣ ልጆቻችሁን የእናንተ ልጆች ማለት ነው የካህናት ልጆች ለእኔ ያልሰጣችሁኝምና እኔም ደግሞ ለእናንተ ልጆቻችሁ ለእናንተ ልጆች እንዳይሆኑ ከልክያለሁ ይላል። ልደት በቀለ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። በጣም አመሰግናለሁ ልደት ስለ ስጦታው። እግዚአብሔር ይባርክሽ ወይም ይባርክህ። የወንድም የሴትም ስም ስለሆነ ነው። እና ካህናት ምን እያደረጉ እንደሆነ ስናስበው ምን አይነት ዘመን ነው ልንል እንችላለን። ግን ስላልተቀረጸ ነው እንጂ ከካሜራ ቀረጻ በፊትስ የነበረው የክህነት ስርዓት ጥሩ ሆኖ ሳለ ግን የካህናት ስርዓት ግን ጥሩ ነው ወይ? ክህነትና ካህናት ይለያያሉ። ክህነት ማዕረጉ ነው፣ ስልጣኑ ነው። ካህናት ደግሞ የስልጣኑ ባለቤቶች ናቸው፣ ወይም ደግሞ የስልጣኑን የተቀበሉት ሰዎች ናቸው። በጸጋ ነው የተቀበሉት፣ በምርጫ ነው የተቀበሉት። አንደኛ ቤተሰቦቻቸው ወደ ክህነት ወደ ቆሎ ትምህርት ቤት ወደ አብነት ትምህርት ቤት ወሰዷቸው። ከዛ ዲያቆን ሆኑ። ከዛ ወደው ፈቅደው ገቡበት። ምንኩስና የሚሆን ክህነት ከቤተሰብ ቀጥሎ ደግሞ ራሳቸው ይፈቅዳሉ። ምንኩስና ከሆነ ወደ ምንኩስና፣ አይ ወደ ጋብቻ ከሆነ ወደ ጋብቻ ይመርጣሉ። ግን በዚህ አይነት ምርጫ ውስጥ ደግሞ በጣም ብዙ ችግሮች እየተፈጠሩ ነው ያሉት። ስለዚህ በክህነት ሳይሆን በካህናት እጅ ላይ ያለው ፈቃድ ወይም ነፃ ፈቃድ ችግር እየፈጠረ ነው። በመሰረቱ ካህናት ነፃ ፈቃዳቸውን 20% ብቻ ቢጠቀሙበት መልካም ነበረ። 20% ብቻ። ለምን ቢባል ሙሉ በሙሉ ነፃ ፈቃዳቸውን ሲጠቀሙበት ሰው እየበደሉ ነው፣ ሰው እየጎዱ ነው። እና ተመልከቱት ምን እንደሚባርኩ። ቢላ ነው የሚባርኩት። በሬ ማረጃ ይሁን በግ ማረጃ አይታወቅም። የሚባርኩት ምንድን ነው? ቢላ ነው። እፍ አሉት። በመስቀል ባረኩትና እፍ አሉት። ያሳዝናል በጣም። እሺ መደወል ትችላላችሁ፣ ግን የተወሰኑ ቪዲዮዎችን አይተን ነው የምትደውሉት። አሁን አይደለም። ትንሽ ተረጋጉ። እንግዲህ ቢላ መባረክ ምን ማለት ነው? በመስቀል ቢላ ባርኮ መስጠት ምን ማለት ነው? ምን እንዲሆን ነው? ደሙ ንጹህ እንዲሆን ነው። እንስሳውን መባረክ፣ እንስሳ ከሆነ እንስሳውን መባረክ፣ ከእንስሳው ጋር የተጠጋ ነገር ካለ አካል ካለ ወይም ደግሞ በሽታ ምንም ካለ እንስሳው መባረክ ይቀላልና ቢላ ይባረካል። በሀገራችሁ እንደዚህ ያለ እንድትነግሩኝ ነው የፈለኩት። ማወቅ ስለፈለኩኝ ነው። አይ እንዲህ ያለ ነገር የለም እንዴት ቢላ ይባረካል የምትሉም ደግሞ ካላችሁ እኔ ይሄ ነገር ግራ ስለገባኝ ነው። የሆነ ሀገር ባህል ሊሆን ይችላል እየነቀፍኩ ያለሁትና አሁን እየጠየቅን ነው መሄድ ያለብን። አይ መምህር በሀገራችን እንዲህ ነው የምትሉኝ ካላችሁ እሰየው። ግን ካህን ዶሮ የማያርድ ከሆነ ካህን በግ የማያርድ ከሆነ ግን ደግሞ ቢላውን ባርኮ የሚሰጥ ከሆነ ምንድን ነው ለውጡ? የትም ፍጩ ዱቄቱን አምጩ ነው። አልሸሹም ዞር አሉ። እዛው ነው። አዘልከውም አቀፍከውም ሁለቱን ተሸከምከው ነው ይላል። ስለዚህ ምንድን ነው ከስጋው ጾመኛ ነኝ ከመረቁ ስጡኝ አይነት ነገር ነው። ቢላውን ባርከው ሰጡት፣ ከዛ ሄዶ ያርደዋል። በተዘዋዋሪ መንገድ ያው ካህኑ በረከት ወደ ማን ሄደ? ወደ ቢላው፣ ከቢላው ወደ እንስሳው ሄደ ማለት ነው። እንዲያውም አንዳንዴ ካህን አይባርክም አያርድም ትላላችሁ፣ ግን ደግሞ የታረደውን ዶሮ ትበላላችሁ ብሎ ሊተርቡ የሚሞክሩ ሰዎች አሉ። እንደዚህ አይባልም። ካህን መስዋዕት የሚያቀርብ እጅ ስላለው ነው። የክርስቶስን ስጋና ደም የሚፈትት ስለሆነ መስዋዕት ስለሚያቀርብ፣ የጌታን ስጋና ደም መስዋዕት ስለሚያቀርብ በዛ እጁ የእንስሳ ደም ማፍሰስ ስለሌለበት ብቻ ነው ዶሮ አይረድና የእንስሳት ደም አያፍስስ የሚባለው እንጂ እንደዚህ አድርገን እንድናነጻጽር አይደለም። ግን ይሄ የምን ሀገር ባህል እንደሆነ ብትነግሩኝ ደስ ይለኛል። እንደ ጥያቄም ነው። እሺ ሙስሊም ቢላ ከሆነ ይባረካል። ጥሩ። ዓለሙ ቢላው ከሙስሊም ቤተሰብ የመጣ ከሆነ ኧረ እኔ አይቼ አላቅም አሉ።
አያችሁ እውቀት እያገኘን ነው። እሺ ከኔ በረታችሁ አስቡኝ በጸሎታችሁ ብለዋል። ቤተልሔም እግዚአብሔር ያስብሽ። ወለተ ሰንበት መልካም። እሺ ስለዚህ አንድ ጥሩ ነገር ተገኘ። ቢላው የመጣው ከአህዛብ ቤት። እኛ ሙስሊሞችን አህዛብ ነው የምንላቸው፣ እነሱ እኛን ካፊር እንደሚሉን እኛ ደግሞ እነሱን አህዛብ ነው የምንለው። አህዛብ ማለት የተመረጠ ህዝብ ይባላል፣ ያልተመረጠ ደግሞ አህዛብ ይባላል። የእግዚአብሔር የሆነ በአርባ በሰማንያ ቀን የተወለደ ህዝብ ይባላል። ያ ደግሞ በጥምቀት ያልተወለደ ደግሞ አህዛብ ይባላል። ህዝብ አህዛብ ያው የቁጥር ብዙና የትንሽ ልዩነት ነው ያመጣውና ዘፈን ይባርኩ የለ እንዴ ብለዋል። እሺ ጾም የነካው ከሆነ ይባረካል። አዎ ግን ግምታችሁን ሳይሆን እኔም እንደዚህ ማለት እኮ አያቅተኝም። ግን አገር እንዲህ አይነት ባህል ያለበት አገር አለ ወይ ነው። እየነቀፍኩ እንዳይሆን ብዬ ነው። ጥሩ ነው። ለምሳሌ ጾም የነካው አላችሁ ምን ማለት ነው? ዶሮ የታረደበት በግ የታረደበት ቢላ ከሆነ ምን እንዲሆን? ጎመን ለመክተፍ ሽንኩርት ለመክተፍ ነው። ታዲያ እዚህ ጉባኤ መካከል ቢላ ለምን ይባረካል? ሽንኩርትና ጎመን ለመክተፍ በጉባኤ መካከል አይመጣም። እንዲያውም ይመስለኛል እዚህ ቦታ ላይ የሚታረደው እንስሳ ነው ብዬ ነው የማስበው። እንስሳ ነው። እሺ ለሰይጣኑ ሰይጣን እንዳይዘው። ኧረ ተው ቀልዱን አቁሙት። እሺ ይሄን አልፈዋለሁ። ይሄን አልፈዋለሁ። እሺ ስለዚህ እንድትጽፉ ነው የሚፈልገው። ቀጣዩን ቪዲዮ እናያለን። ሰርግ ላይ ነው መሰለኝ። ያው ነጭ በነጭ ለብሰዋል። ሙሽሮች ጋር ነው። በመሰረቱ እዚህ ጋር ደም መሻገር በጋርዶ ደም መሻገር ምናምን ባህልም አለ። ባለፈው በዚህ ጉዳይ ተናግሬያለሁ። ለምንድን ነው ደሙን የሚሻገሩት የሚለውን ነገር ከሰሜኑም ከደቡቡም ከምዕራቡም ከምስራቁም ተናግሬያለሁ እና እመቤታችን ቅድስት ድንግል ማርያም በዓሏ በሚከበርበት ቀን ግንቦት 1 ቀን ነገ ማለት ነው በግ ይታረዳል፣ ዶሮ ይታረዳል። ከዛ ደግሞ ለሰይጣንም ደግሞ ቡና ይታረዳል። ቡና ራሱ እንደ በግ ነው መስዋዕት ሆኖ የሚቀርበው። አይገርማችሁ? ለምን ብዙ ይባላል አይደል? አሁን ብዙ ይባላል፣ ግን ቡናም ራሱ ልክ እንደ በግ እኮ ነው የሚታረደው። አቦል በረካ ጀባ ተብሎ መስዋዕቴ ነው ብሏል። ደም ነው ለኔ እንደ ደም ነው የምቆጥረው፣ እንደ ስጋና ደም ነው የምቆጥረው። የቡና ቁርስ እንደ ስጋ ቡናውን ደግሞ እንደ ደም ነው የምቆጥረው ብሎ በጸበል ቦታ ላይ ሲለፈልፍ ሰምቼዋለሁ። ይሄ ማለት ቡናን ሙሉ በሙሉ እንድትጸየፉ ምናምን ያመጣው ሐሳብ አይደለም። ቀጥታ የሰማሁትን ነው የምነግራችሁ። ስለዚህ በግ በስማም ብላችሁ አርዳችሁ እንደምትበሉ ቡናና ቡና ቁርስ ሲቀርብ አብሮ ልክ እንደሱ ከስጋና ደግሞ የኮረጀው ነው። መቁጠሪያን ኮርጆ ሙስባህ እንዳለው ወይም ጨሌ ብሎ አቴቴ ጨሌ ብሎ አድርጎ እንዳመጣው እጣን ብለን ስንል እሱ ደግሞ ሰንደልና ሉባንጃ ምናምን ብሎ እንዳመጣው ሴሪሞኒዎችን እንደሚዘርፍ እንደሚሰርቅ ሁሉ እዚህ ጋር ደግሞ ልክ እንደዛ ያደርጋል ማለት ነውና ደም በሚፈስበት ቦታ ሁሉ ጅሬው መልከስከሱ አይቀርም። ካህኑ መባረክ ያለባቸው ምኑን ነው የሚለውን ነው እኔ መጠየቅ የፈለኩት። አድባር እየተባለ አዎ አድባር ነው የሚባል። አሁን ነገ እመቤታችን ተወለደች ተብሎ በየዛፉ ስር በየሰፈሩ በየምኑ ድንኳን ተጥሎ ጥሩ ነው እኮ እመቤታችን ማሰባቸው። ጄኤንዴፍ ፋሚሊ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክ። በእውነት በጣም አመሰግናለሁ። ተባረኩ። እና በየዛፉ በየመንደሩ ማለት ነው በየመንደሩ ሙዚቃ ተከፍቶ ቡጊ ይጨፈራል። ያዝ እንግዲህ ነው ረገዳ ይጨፈራል። ግን ምንድነው ስትሉ ማርያም ተወልዳ ነው። አይ ኦርቶዶክስ ተዋህዶ፣ አይ ቤተክርስቲያናችን፣ አይ አማኙ። እውነት በጣም ከባድ ነው ቤተሰቦቼ። የማይመለከተው ጌታ ተወለደ ተብሎ ኮንሰርት ይዘጋጃል። ቤተክርስቲያን ደግሞ ስጋው ደሙኑ ተቀበሉ፣ የተወለደው ልትቀበሉት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ ጌታን ተቀበል ሲባል እሺ ብሎ የሚቀበለው የት ነው? ቅዱስ ቁርባኑን እንጂ የትም ኤርፖርት አያገኘውም። የትኛውም ቦታ ላይ አይቀበለውም። በየመንገዱ መናፍቃን ጌታን ተቀበል እንደሚሉት የትም ቦታ አናገኘውም። በክብር ነው የምንቀበለው። ገላችንን ታጥበን ነፍሳችንን ታጥበን ስጋችንን ታጥበን በንስሐ ነጭ ልብስ ለብሰን አንደበታችንን ከኃጢአት ቆጥበን 7 ቀን ቀኑና ወስደን ተቀጥተን ስጋው ደሙን እንቀበላለን። ማንን? ጌታን። እዚህ ጋር ደግሞ ማርያምም ተወለደች ክርስቶስ ትንሣኤም ሆነ ምናምን የማይመለከታቸው መጥተው ኮንሰርቱን ያዘጋጃሉ። እግዚአብሔር ይመስገን አሁን የአላፋት ዝማሬ መጥቷል። ዲያቆን ሄኖክ ኃይሌ የጀመረው ማዕበል አለ፣ ደስ የሚል ማዕበል። ህዝቡ በጎርፍ
ሁሉም በየቤተ ክርስቲያን እያከበርን ያለው ናይት ክለብና ጭፈራ ቤቶች ወይም ኮንሰርቶች ዜሮ ባዶ እየሆኑ ነው። ራሳቸው ዘፋኞቹም እየመጡ ምን እየሆኑ ነው? ቤተ ክርስቲያን እየተቀላቀሏት ነውና እግዚአብሔር ይመስገን። ግን ነገም የግንቦት አንድ ቀን ሪቮሉሽን መነሳት አለበት። የግንቦት አንድ ቀን ልክ እንደ አላፋት ዝማሬ ደስ የሚል አመፅ መነሳት አለበት። አመፅ ስላችሁ በኃጢአት ላይ ነው የምናመፀው። ኃጢአትን ዞር በል ከዚህ ልንለው። እመቤታችን የተወለደችው ለእኛ ነው። ቤዛዊት ዓለም ተብላ ስም የተሰጣት ሀኒ በጣም አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልኝ፣ ተባረኪ። በወጣ የተካ ብያለሁ። ስለዚህ በግንቦት አንድ ቀን እስቲ የሚቀጥለው ዓመት ላይ አሁን ደርሷል። ኦልሬዲ ነገ ነው ካሰብንበት ይሆናል እኮ ግን እንደው በደንብ እንድንዘጋጅበት ምን ይሁን በመስቀል አደባባይ ግንቦት አንድ ቀን እንዲከበር በነገራችን ላይ ከበረታን ይሆናል። ስልጣን ላይ ያለው የትኛውም አይነት እምነት ተከታይ ይሁን እግዚአብሔር እንዲፈቅድኛ ከበረታን ግንቦት አንድ ቀን እመቤታችን በዓለም አቀፍ በመላው ኢትዮጵያ ሕዝብ ምንም አይነት ኮተት ሳይኖር በአድባር ዛፍ ስር ቡናም ሳይፈላ ምንም ሳይደፋ የኑግ ቂጣም ሳይደረግ አጅሬው መጥቶ ሳይልከሰከስ በእመቤታችን በቅድስት ድንግል ማርያም ልደት ሰበብ መጥቶ ሳያረክሰው ያንን ቦታ ወጣቱንም በዘፈን ሳያስጨፍረው ማስተካከል እንደምንችል ተስፋ አደርጋለሁና እግዚአብሔር ይሁነን። ስለዚህ እዚህ ቦታ ላይ ይችን ቪዲዮ መጀመሪያ ያረኳት አብሮ ይሄን ሐሳብ ለማንሳት ነው። ሰርግ በሚደገስበት ሰዓት ማታ በመልስ ጊዜ በተለይ መልስ በሴት ቤት በሚደገስበት ሰዓት በግ ታርዶ ነው ሙሽሮች የሚገቡት። በየትኛው አገር ባህል ነው ይሄ የሚደረገው? ለምንድን ነው የሚደረገው ብላችሁ ጠይቁና ጻፉ እስቲ። ባለፈው እኔ አስረድቻለሁ በደንብ ከመንፈሱ አንጻር። እሺ ያው እንግዲህ መጣ ጠምጣሚው እየጨፈረ ነው እና እነዚህን ቪዲዮዎች ደግሜ ያመጣኋቸው ሌሎችም አሉ አዳዲስ ቪዲዮዎች ግን ደግሜ ያመጣኋቸው አንዳንድ ነገሮችን ላወራባቸው ፈልጌ ነው። እንደው ባካችሁን ካህናት ስለ እግዚአብሔር ባካችሁን ስለ ቅድስት ቤተክርስቲያን ባካችሁን ያው ምን ለምነው በቅድስት ቤተክርስቲያን ስም ነው ምን ለምነው ባካችሁን ካህናት እንዲህ አይነቱን ጭፈራ ከካህናት አንደበትም ሆነ ከካህናት ትከሻ ከእጃቸውም ሽብሸባ አንጠብቅም፣ አንፈልግም። ይሄ ደስታ ነው፣ ይሄ ሰርግ ነው ልትሉ ትችላላችሁ። ከካህን አይጠበቅም። በቃ ባጭሩ ካህን ማለት የእግዚአብሔር አገልጋይ ማለት ነው። እባካችሁን ስለ እግዚአብሔር ካህናት ምድራዊ ጭፈራ አቆሙ። ምድራዊ ሐሳቦችን ይሄ ጠጅ በየመጠጥ ቤቱ እየጠጣችሁ ቪዲዮ እየተቀረጻችሁ ነው ያላችሁት። ሰው ነበር ድሮ የሚቀርጻችሁ ተደብቆ፣ አሁን ግን ራሳችሁ እየተቀራረጻችሁ እየለቀቃችሁ ነው ያላችሁት። እባካችሁን ካህናት ስለ እግዚአብሔር በቃ ይሄን ለምን ያመጣሁት ነው? ይሄ ቪዲዮ እዚህ ቦታ የምታዩት ሰርግ ሊሆን ይችላል። ካህናት ግን በቃ ይበቃል፣ እባካችሁ አታሰድቧት ቤተክርስቲያንን። ከመናፍቃን ይልቅ ከሚያርዱን ሰዎች ይልቅ በእውነት ነው የምላችሁ ባዕድ አምልኮ እያመለኩ ጠቋርን፣ አዳልሞቴ፣ ወሰንገላን ከሚያመልኩ ሰዎች ይልቅ መጀመሪያ ቤተክርስቲያን እያሰደባችሁ ያላችሁት እናንተ ናችሁ። ቤስማ በጣም አመሰግናለሁ። በቅዱስ ገብርኤል አብስም በጣም አመሰግናለሁ። ቤስማ BSMA በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተባረኪ ወይም ተባረክ። ካህናት እባካችሁን በቃ አሁን ሚዲያ ሁሉ ነገር ገልጦባችኋል። በአብነት ትምህርት ቤት ውስጥ የምትሰሩትንም በመንደራችሁ በሰርግ ሰበብ የምትጨፍሩትንም ክህነት እና ድሮ እንደምታስቡት አይደለም። ክህነት በተጻፈለት መንገድ መሄድ እንዳለበት ባለማወቃችሁ እንጂ ዛሬ እኛ አዲስ ያመጣነው ሐሳብ ሆኖ አይደለም። ይሄ ዛሬ የመጣችሁ እናንተ ዝም ብላችሁ ታካብዳላችሁ። እስቲ ፈታ ይበሉበት ዝም በሉ የሚል ዱርዬ ህዝብ ነው ያለው። ለምን? ሁሉም የራሱ ማህበራዊ ሚዲያ ስላለው። በጣም ነውር ነው፣ ግን በጣም ነውር ነው በእውነት ካህን በዚህ ልክ ሲዋረድ አያሳዝንም? ቤተሰቦች ይሄ እኮ ውርደት ነው ለቤተ ክርስቲያን እኮ። መስቀሉን ይይዛል፣ ይቀድሳል፣ ይባርካል። በቃ ካህን ቁጥብ ነው፣ ካህን ልዝብ ነው። የክርስቶስን ቀንበር ተሸክሟል። የክርስቶስን አክሊል አድርጓል እኮ። ጥምጣም እኮ አክሊል ነው። ክርስቶስ አንድም ቀን ፈገግ ብሎ አያውቅም እኮ። ፈገግም ካልን በክርስቶስ ነው እኮ ፈገግ ማለት ያለብን። እንኳን እንደ ሰው እንደ ፍጡር ማለት ነው። ስቆ አያውቅም ክርስቶስ። እንደሱ እንሁን ማለት አይደለም፣ ግን እንደ ፍጡር ቢያንስ እንኳን በህዝብ መካከል ትልቁን ክህነት ይዘናል። ብስራተ ገብርኤል በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረኪ። እግዚአብሔር ይስጥልን። እና
ሙሽርነቱ እንዳለ ሆኖ ጋብቻው እንዳለ ሆኖ በገጠር እኮ እንዲህ ነው መምህር፣ በገጠር እኮ እንዲህ ያለ ነው። የፈለገ ይሁን በገጠር የእውነቴን ነው የምላችሁ፣ በገጠር የፈለገ ይሁን፣ ግን ካህን አይጨፍርም፣ ያሸበሽባል፣ ይዘምራል። ዘፈኑን ተጽዕኖ ይፈጥርበታል። ዘፈኑ ላይ ተጽዕኖ ይፈጥራል። እንዲያውም ጭራሽ የሚያቀነቅሉትን፣ የሚፎክሩትን፣ የሚሸልሉትን ደርቦ በከበሮና በዝማሬ አጥፎ ሄዶ በጣም የባሰ እንዲያውም ጥሩ ነገር የሚያቀርበው የነበር መሆን የነበረበት ጭራሽ በዓለማዊ ሊወሰድ ቀርቶ። ይሄ የሚያሳየው ድቁናም ለመቀበል ክህነትም ለመቀበል እንደው ያቺ መሸምደድ ያለበትን ብቻ እየሸመደደ እንደመጣ ነው የሚያሳየው። የሥነ ምግባር ትምህርት የለም። የኢትዮጵያ ቤተክርስቲያን በዓለም መድረክና የቤተክርስቲያን ታሪክ በኢትዮጵያ የሚለውን ትምህርት በደንብ ቢያዳምጡ ቢያዩ፣ የመጽሐፍ ቅዱስ ጥናት ቢማሩ፣ ካህናት ለብቻቸው ኮርስ ቢሰጣቸው፣ ቅንዓት እንዲያድርባቸው፣ አህዛብን ወደ ቤተክርስቲያን ወደ ህዝብነት ወደ አባልነት እንዲያመጡ ቅንዓት እንዲያድርባቸው ኮርስ ቢሰጥ ኖሮ ከዚህ ከክህነቱ ጎን ለጎን እንዲህ ባልሆነ ነበረ። ከባህል ጋር ከህዝቡ ጋር ተቀላቅለው አብርሃምን ምንድን ያለው? ራስህን ለይ ውጣና ከካራን ውጣ ከከነዓን ግባን ያለው። ራስህን ለይ ነው ያለው። ራስን መለየት ያስፈልጋል። ሔዋን የምን ድምፅ ሰምታ ነው የተሰናከለችው? ሔዋን የአጋንንትን ድምፅ ሰምታ ተሰናከለች። እመቤታችን ደግሞ የገብርኤልን ድምፅ ሰምታ ህይወትን አመጣች። ስለዚህ እኛ የአዲስ ኪዳን አገልጋዮች በተለይም ካህናት እባካችሁ ስለ እግዚአብሔር እየተቀረጻችሁ በመለቀቁ እናንተ ምንም ላይሰማችሁ ይችላል። በቃ ቪዲዮ ተቀረጸ፣ ሰርጎ አለፈ። ምናልባት ኔትወርክ የሌለበት ሀገር የምትኖሩት ከወር ከዓመት በኋላ ነው ይሄን ቪዲዮ የምታዩት። አሁንም ይሄን እያያችሁት ያላችሁ ካህናት ንገሯቸው፣ ለምታውቋቸው መልካቸውን ለምናሳይ እባካችሁን በቃ እንዲህ ያለ ነገር አቆሙ። ካህን ትከሻውን አያወረገርግም። ከበሮ አይደለም በዘፈን ከበሮ እየመቱ እንኳን እስክስታ የሚሉ አሉ። እንደ ዛር እንዲህ የሚያደርጋቸው አሉ። አሳይቻቸዋለሁ። እንዲህ የሚንቀጠቀጡ አሉ። ሰውነታቸው ሁሉ ግፍግፍግፍግፍ ነው የሚለው። ከዛ ደግሞ ይሽከረከራሉ። ከበሮ ለመምታት ብቻ የሚዋረሱት መንፈስ እንዳለ ታውቃላችሁ። ከበሮ ለመምታት ብቻ የሚዋረሱት አለ። ትርኢት ለማሳየት፣ ጀግና ለመሆን፣ ምላጭ ለመቆርጠም፣ መርፌ በዚህ አስገብቶ በዚህ ለማስወጣት፣ ሰርከስ ትርኢት ለማሳየት የሚዋረሱት የራሱ የሆነ ድግምት እንትን አለው፣ ተዋርሶ አለው። ያቀረብኳቸው ደብተራዎች ናቸው የተናገሩት። በአንደበታቸው ነው የሰማችሁት። መቼም ከጥር ጀምሮ እስካሁን ድረስ 3 ነው 4 ደብተር አቅርቤያለሁ። ራሳቸውን ይገርማል በጣም። ስለዚህ እንደው ምናልባት አብሾ ይሆን እንደዚህ የሚያደርጋቸው በአብነት ትምህርት ቤት ውስጥ እያሉ የተዋረሱት አጼ ፋሪሱ አፍልሆ ይሆን እንደዚህ የሚያደርጋቸው ነው ብዬ ልደምድም። በጤናቸው አይደለማ። በጤናቸው ይሄን አያደርጉትም። ቤተክርስቲያንን ይወዷታል። ጥምጣም ጠምጥመውላታል። ነጭ ለብሰውላታል። መስቀል ይዘውላታል። በዚህ ቤተክርስቲያን ይወዷታል። ግን ደግሞ ጌታን የወጉት ሁሉ ያዩታል አይደል የሚለው። ከወጉት መካከል ሆነዋል። ይሰቀል ካሉት መካከል ደግሞ ሆነዋል። ጥምጣሙን አድርገው ክርስቶስን በድለውታልና እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ አልተሳለምን? እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። ስለዚህ ከእናትና ከአባታቸው ዛር ጋር አብረው ቤተክርስቲያን ይመጡና ትምህርቱ አልገባ ሲላቸው በአብነት ትምህርት ቤት ውስጥ በቆሎ ትምህርት ቤት ውስጥ ትምህርቱ አልገባ ሲላቸው ምን ያደርጋሉ? ያችን እጽ አፍልውሃን አብሸዋን ይወስዳሉ። በእንቅርት ላይ ጆሮ ደግፍ፣ በዛሩ ላይ ምንድን የመጣው ድግምት ማለት ነው። ዛሩ አስረካቢ ነው ለትልቁ አጋንንት ማለት ነው። እኔ የደብተራ መንፈስ ትልቁ አጋንንት ነው የምለው፣ ቡኤልዜቡል ነው የምለው። ቡኤልዜቡል የአጋንንት አለቃ እና እንዲህ አይነቱ መንፈስ ምናልባት ከቤተሰብ ይዘውት መጥተው የጨሌው የአቴቴው የጠቋሩ ቤት ውስጥ ቡና የለመደው ትናንትና እንደሰማችሁት አይነ ጥላ ከለከለኝ እንጂ ጉች ጉች ያለ ጡቷን አይቼ ጠይቂያት ነበረ እምቢ አለችኝ አመለጠኝ አይደል ያለው። ለአይነ ጥላውማ መድኃኒት አለው። ገብስማ ዶሮና በቀይ ጽፈት በደብተር ነው ወይም ደግሞ በጽፈት ነው አለ። አይነ ጥላ ግንድ ነው አፈር ድንጋይ ነው ወይስ ሰይጣን ወይስ ደግሞ የሆነ ሰውዬ ነው? ምን ሆኖ ታይቷቸው ነው ለአይነ ጥላ ገብስማ ዶሮ የሚታረድለት? ሊያውም ካህን የጠመጠመ ሰው ነው እንደዛ የሚለው። በኋላ ቪዲዮ ላይ እንመጣበታለን። ስለዚህ እነዚህ ካህናት
ብትችሉ አድርሱልኝ። ቪዲዮንም ቆርጣችሁ ዳውንሎድም አድርጋችሁ በፍላሽ አድርጋችሁ ገጠር ላይ ይህንን አባዙልኝ፣ ንገሯቸው። ክህነት እንዲህ አይደለም፣ ጥምጣሙ እንዲህ አይደለም የሚፈልገው። እንዲህ አይነት አካሄድ እየሄዳችሁ ነው ነገ በደሞዝም በገንዘብም በምንም ወደ መናፍቃን፣ ወደ ተሐድሶ፣ ወደ ተለያየ አይነት የዓለማዊ ነገሮች የምትሄዱት። አንድ ቆሎ ተማሪ ምን አለኝ፣ አሁን ጥበቃ ላይ ነው የሚሰራው፣ ትምህርቴን እያዳመጠ ነው። እግዚአብሔር ይመስገን፣ እግዚአብሔር ይስጠው፣ እሱን ብሎ ሰምቶኛል። እና ለብዙዎች መስተፋቅር ሰርቻለሁ አለኝ። እና ከሀገርህ በምንድን ነው የወጣሁ አልኩት። እንደው ለማያቀኝ ነኝ እንጂ እኔ ቆሎ ተማሪ ዲያቆን ነኝ የምለው እኔማ አፍርሼ ነው የመጣሁት አለ። ምንድን ነው ያፈረስከው? ግንብ ነው አልኩት። አይ እያወቁ አለኝ። እኮ ምንድን ነው እስቲ ንገረኝ፣ እንዴት ነው ያፈረስከው አልኩት። ያችን አገልግሌን ይዤ በትሬን ይዤ በየመንደሩ ስለምንተ ማርያም ስለ ማርያም እያልኩ እየለመንኩ እየሄድኩኝ አንዲት ቆንጆ የሰው ሚስት አየሁኝ፣ ገባሁ፣ ተበላሸሁ፣ ረከስኩ። ከዛ ራሱ ህሊናዬ ቆሽሻል፣ ረክሳል፣ ውጣ ውጣ ብሎ ጨቀጨቀኝ አለ። ህሊናህ ነው እርግጠኛ ነህ? እግዚአብሔር ነው ወይስ ህሊናህ ወይስ አጋንንት አልኩት። አጋንንትም ቢሆን አርክሶኛል፣ ውጣ ቢለኝ ያምርበታል አለኝ። አይገርማችሁም መልሱ? አጋንንትም ቢሆን በቃ ካረከሰኝ በኋላ ውጣ ውጣ ማለቱ ይሄ ያስኬዳል። መጀመሪያ ነበር አርገው አርገው ሲለኝ እምብየው ማለት የነበረብኛል። የገባው ልጅ ነው። አሁን መምህር ቤተክርስቲያን እንዴት ነው ማገለግላት አለኝ። ትፈልጋለህ? ቴዎሎጂ ተመዝገብ፣ እኔ እከፍልልሃለሁ አልኩት። በነገራችን ላይ 25 እድሜያቸው ከ12 ከ8 በሉት 8ም አንድ ልጅ አለ እድሜው 8 እስከ 16 ዓመት ድረስ እስከ 15 ዓመት ድረስ የሆኑ ልጆችን 25 ልጆችን የኔታ ቀጥሬላቸው ድቁና ትምህርት እየተማሩ ነው በራሴ ወጪ። ለምን ሲባል ከአፍልሆ ከአብሾ ከአፄ ፋሪስ ከድግምትና ከተለያየ አይነት ተዋርሶ የጸዱ ምርጥ ዲያቆናትን ለማፍራት ስለምፈልግ ቢያንስ እንኳን ህሊናዬ እንኳን በዚህ ይርካ ብዬ ሲጨርሱ ድቁናቸውን ሲጨርሱ ሄደው ይፈተናሉ። አጥቢያ ሄት ነው ሲባሉ አባቴ አጥቢያ ስጡልኝ፣ እኔ ይሄንን ያስተማርኳቸው እንዲህ አይነት ቅንዓት ስላለብኝ ነው ብዬ ለማስተማር እንዲመቼ ነው ይሄን ያደረኩት። ለካህኑ 25 ሺህ ብር በወር ይከፈላቸዋል። ለምን ሲባል ደስ ብሏቸው እንዲያገለግሉ ከደሞዛቸው ጎን ለጎን ማለት ነው። ደስ ብሏቸው እንዲያገለግሉ ኃላፊነትም እንዲሰማቸው ደግሞም ፈቃደኛ ስለሆኑና የመናፍስትን ውጊያ ስለሚያውቁ የገባቸው አባት ናቸው። እግዚአብሔር ይስጣቸው። አስቡት፣ በአቋቋም ትምህርትም በወንበር ዘርግቶ በማስተማርም አራት አይና ከሚባሉት መካከል እንዲህ ያለ የእኛን ትምህርት የሚያዳምጡ አባቶች ማግኘት በጣም ብርቅዬ ነው። ማን ነው? ዲዮጋንስ ነው ምናምን የሚባል ፈላስፋ ባትሪ ይዞ፣ ሶቅራጥስ ነው ዲዮጋንስ መሰለኝ፣ ባትሪ ይዞ በየገበያው እንደዚህ ይፈልጋል። ማሾ ይዞ፣ ማሾ ማለት መብራት ኩራዝ ማለት ነው። ምን እየፈለክ ነው ሲሉት ጽድቅ እውነትንና እግዚአብሔርን እየፈለክ ነው ያለው። እኛም በዚህ ዘመን ንጹሐን አባቶቻችንን የመናፍስት ሴራ የገባቸው ትውልዱን ከዚህ አይነት ጉሮሮ ለመንጠቅ የተዘጋጁ አባቶችን ተንከባክበን ነው የምንይዛቸው።